How's it going, guys? Today I'm gonna show you 6 important idiomatic expressions. Stay with me. The first one is through thick and thin. through thick and thin ማለት በመከራም በደስታም ወይም በክፉም በደጉም ማለት ነው። ለምሳሌ በክፉም በደጉም አብረው ነው የቆዩት። እነሱ በክፉም በደጉም አብረው ቆይተዋል ማለት ብንፈልግ they stayed together through thick and thin. they stayed together through thick and thin እንላለን ማለት ነው። ሁለተኛው ደግሞ cost an arm and a leg እንላለን። cost an arm and leg ማለት ደግሞ ብዙ ዋጋ ነው ያስከፈለኝ ወይም ውድ ነው በጣም በውድ ነው የገዛሁት ማለት ብፈልግ it costs me an arm and leg እንላለን ማለት ነው። ሌላው ደግሞ ሶስተኛው speak of the devil. speak of the devil ማለት ደግሞ ለምሳሌ የሆነ ሰው ስናነሳው ሲመጣ ወይም ስለሱ እያወራን ያለ ሲመጣ ምን እንላለን ማለት speak of the devil ስሙን ስናነሳ መጣ ስንል speak of the devil እንላለን ማለት ነው። አራተኛው up in the air. up in the air ማለት ደግሞ አየር ላይ የቀረ ነገር ማለት ወይም አየር ላይ መቅረት ማለት ነው። ለምሳሌ የሆነ ሐሳብ አስበን እናደርገዋለን ብለን አስበን ነገር ግን ደግሞ ሳንወስንበት ወይም ወደ ተግባር ሳይውል የቀረ ነገር ሲኖርን ምን እንላለን ማለት up in the air እንላለን ማለት ነው። ለምሳሌ our travel plans are still up in the air. our travel plans are still up in the air እንላለን ማለት ነው። ያ ማለት ምንድነው? የጉዟችን ጉዳይ ምንም የወሰንበት ነገር የለም ወይም በሐሳብ ደረጃ ነው ያለው እያለ ነው ማለት ነው። ሌላው ደግሞ አምስተኛው quality day. quality day ማለት ደግሞ ይብቃ ወይም ማብቃት በቃ ይብቃ እንደማለት ነው። ለምሳሌ በቃ እስካሁን ያደረግነው በቂ ነው በቃ ለዛሬው ይብቃን ማለት ብንፈልግ we have done enough let's call it a day. we have done enough let's call it a day እንላለን ማለት ነው። ሌላው ስድስተኛው cut corners. cut corners ማለት ደግሞ ጥራትን ያልጠበቀ ስራውን የጥድፊያ ስራ ይድረስ ስራ ስንሰራ ምን ይባላል? cut corners ይባላል። ለምሳሌ በደህንነት ዙሪያ በቃ የጥድፊያ ስራ አትስራ ማለት ብንፈልግ don't cut corners on safety. don't cut corners on safety እንላለን ማለት ነው። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። stay safe.